ጤና ይስጥልኝ። ለዛሬው የፖድካስት ፕሮግራማችን ህይወት ዘውዱ የተባሉ እናት ጋብዘናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዘናቸዋል። ወደ ውይይቱ ከመግባታችን በፊት ለፕሮግራሙ የተዘጋጀውን ጅንገል አዳምጠን እንመለሳለን። አብራችሁን ቆዩ። ይህ የልአከ ብርሃን ፖድካስት ነው። የልአከ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምፆች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከልአከ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት። ጤና ይስጥልኝ ወይዘሮ ህይወት እንደምን አሉ? ጤና ይስጥልኝ አቶ ልአከ ብርሃን እንደምን አሉ? በጣም አመሰግናለሁ ለዚህ መድረክ ያቀረበኝ ክብር ምስጋና ከፍ ያለ ነው። ጥሩ። እኔም ከሰሜኑ የሀገራችን ክፍል እዚህ ድረስ መጥተው ስለ ህይወቶ ታሪክ፣ ገጠመኝ፣ ልምድ ሊያካፍሉን ሊያወያዩን እዚህ ድረስ ስለመጡ በጣም አመሰግናለሁ። አመሰግናለሁ ትደረባ። እሺ፣ ማን ናቸው ወይዘሮ ህይወት ብለን እስክንጀምር ውይይታችን? እሺ እንግዲህ ህይወት ማለት ህይወት ዘውዱ የቅራት ባሊክ ነዋሪ ናት። የሁለት ልጆች እናት፣ የሁለት የልጅ ልጆች ስሜታ ናት። ልጆችስ ናቸው ይጥሩልኝ? ወላጆች እንግዲህ ተትልቅቱ ልጀምር። በትልቅ ነው የሚጀምረው። ትልቅቱ እንግዲህ የትውልድ ስሟ ቀድሞ ሲወጣላት ብዙ ቆይታ ስለተወለደች ዘገዩ ነው ያልኳት። ዘገዩ አልኳት። እዚያ 9 ዓመት ኑሬ ወለድኩ። ይሄ ደግሞ እስራኤል ተብላ ዘው እነዚህ ናቸው ስማቸው። አሁን ወደ እርስዎ ቤተሰብ ወላጆች ሄዱና የኔ ወላጆች አባቴ ዘውዱ ሰለሞን፣ እናቴ ሳህል ያዕቆብ ነፍሳቸውን ይማር። የአባቴ ወላጆች ዳዊት ሰለሞንና አበበሽ ዮናስ ነፍስ ይማር። የእናቴ ወላጆች ሊቀ ካህን ያዕቆብና ማሚት አናንያ ነፍሳቸውን ይማር። እነዚህ ናቸው የተወለዳችሁ ልጆች። የተወለድኩ እኔ ደግሞ ያው ሸዋዳ ትባላለች ከሰሜን ውስጥ እዚያ ነው የተወለድኩኝ። 50 ዓመተ ምህረት ነው የተወለድሽ ይሉኛል። እዚያ ያደግኩ የሌላ ሀገሮች ነው። እዚያ ሕፃን ሳለሁ ነው የለቀቅነው። አላውቀውም በጣም ሀገሩ። እርስዎ የመጀመሪያ የበክር ልጅ ነበሩ? የመጨረሻ መካከለኛ? ለእናቴ በክር ነኝ፣ ለአባቴ መሀለኛ ነኝ። ስንት ወንድ እና እህት? አንድ ብቻ ነው ያለች የእናቴ። አባቴ ግን የሞተው ሁላ ይቆጠራል። ሞተው ነው እንጂ ጥቂት በርከት ብለው ነበር። 7 የምንሆን ነበርና እዛም ደግሞ ጎለዋል። አሁን 3 ናቸው ያሉኝ በህይወት። በአባቴ ገጣው፣ በእናቴ አንዲት ናት። እና እንደዚህ ነው ቤተሰባችን። ያንሳለይ አንዱ ብዙ ይወልዳል፣ አንዱ ጥቂት ይወልዳል። ስስታለ የዘመድ እና እንደዚህ ነን። እዛም በኋላ ያደግኩኝ በሌላ ሀገሮች ነው። እዚያ አንዱ ሀገርም በገራ ውስጥ ነው። ከዚያ እንዲያው አንድ 10 ዓመት ይሆናል ቆየነ። ኋላ ግን ወደ ጠገዴ ሄድነ። 10 ዓመት ድረስ 10 ዓመት እስኪሆነው ድረስ ምን እየሰሩ አደጉ? ወይስ ገና ልጅ ነኝ እየተላኩኝ? መቼም ይወዱኛል ቤተሰቡ ሲልኩ ለአይናቸው እግራቸውን መቼም ይመርቁኛል። ያው ውድነን ብዙ እንትንም የለ ልጅ ያው
ለሁሉ ጥቅም ነው የነበርኩ ልጅነቴ። እንዲያው በጣም አገለግላለሁ፣ ፈቃድ እሞላለሁ። በጣም ነው የሚወዱ የሚመርቁኝ። እና ከዛ ልጅነት ይሄ ነው አንዱ። ከዛ በኋላ ግን ጠገዴ ሄደን ያው የሄድንበት ምክንያት ደግሞ ሚካኤል ሊቀ ካህን ያዕቆብ ይስሐቅ ሃይማኖት መሪ ነው። በዛ ነው የተመራ ቀረብ ይበሉ። በዚያ ነው የተመራ። ከዛ ሲመራ ቆየ እስከ 17 ዓመት ኖረ። ያው እኔ እነሱ አልለቅም አብሬ ነው የምኖረ። እነሱን ያሳደጉኝ። ከዚያ ወዲያም ተድሬ ደግሞ ወደ ወልቃይት ሄድኩኝ። የስንት ዓመት ዕድሜ ወጣት ኮረዳ እያሉ ነው የተዳሩት? ትልቅ ነው። 17 ዓመት ሆኖሻል ሲሉኝ ነበር። ተዳርኩኝ። ግን ስጣደፍ ነበርኩ። ልጅ ግን አልወለድኩም። ልጅ አልሰጠንም። አሁን ዲያብለን ኖርና እዛች ሀገር 17 ዓመት ኖረን ከዛ በኋላ ግን ይህ መንገድ መጣ፣ የሱዳኑ በገዳሪፍ የሚጓዙት በዚያ ተከፈተ። የዛን ጊዜ እኛ እንደው አንፈልግም በዚያ መሄድ እንዳንሰማ እንዳናይ ነው የምንል። ጋም አይሆንልንም እንሄዳለን ብንልም ጋም አያስፈልገንም። በዛ እንዴት ብለን ልንደርስ እያልን ጨዋታውን ልንሰማም አንፈልግም ነበር። እስኪ ወደ ጉዞ ከመሄዳችን በፊት ጉዞ እስካሰባችሁበት ጊዜ ድረስ እስከተጓዛችሁበት ጊዜ ድረስ ትዝታው የአካባቢው ህብረተሰብ፣ የቤተሰብ፣ የጎረቤቱ፣ የኑሮው፣ የእርሻው፣ የግንኙነቱ ሁኔታ ትዝ የሚሎት ካለ ያጫውት። በመጥፎም ይሁን በበጉ ትዝ ይላል። ሁሉ በየአይነቱ እናየዋለን። እንግዲህ ጨዋታው ይረዝማል። ግድ የለም። አነች ሀገር ጥሩ ሀገር ናት የነበረች። ጠገዴ የምትባል ሀገር በጣም ለምለም ጥሩ ሀገር ናት። አባል ወገን የለንም። ወልቃይት ጠገዴ የተለያየ ነው አይደል ወይስ አንድ ነው? የተለያየ ነው። ወልቃይት ወደዛ ነው። አሁን ያው ወገን የለንም። እዛ ብቻችን ሆነን ነው እንጂ አገሪቱ የምትወደድ ሀገር ናት። ይሁዳውያን አልነበሩም በዛ አካባቢ ማለት ነው? ቢኖሩ ሄዱ እኮ አላማ በሱዳን እየሄዱ ያን ጊዜ እኮ ነው ጠላ ነው ለመሄድ የፈለግነ ለመልቀቅ ወደ ወገራ ወደ ወገኖቻችን እንሄድ። እንግዲህ ወዲህ ከሄደ ሰው ብቻችን እዚህ ልናደርግ ነው የምንቀርበ ማለት አሰብነ። ስናስብ በሁሉም ደግሞ የማይሆን ሆነ። በዚህም ሰው አስፈላጊ ነው። እንዴት ብለን ነው ምንሄድ? ወደዚህ ቢሆን አጭር ቢሆን መንገድ ውስጥ ድንጉይ ሽማግሌ ያለች እሷን እንዴት ብለን ነው ምን በማለት ደግሞ ሀሳብ ገባነ። አሁን ስንል ጥቂቶች ነው ቀርተው እንጂ ሄዷል። የተቀረው ሄዷል። እዛ መሃል ምን ሀሳብ መጣልኝ። እንግዲህ አብሮ የሚኖረው ልጁ ዮሴፍ ያዕቆብ ይባላል። እሱ በሱ ሀገር ሄዶ ይመለሳል ብለን ብናይ ቀረ። እዛ ወዲያማ ባሳቸው እናቴ ወንድም ነው አብረው እናት አባታቸው ጋር የሚኖሩ እነሱ ናቸው። አሁን እንደ ብሎ ሲኖር ምን ሆነ ቀረ? ምን ሄዶ ነው? እዚህ ሄዳለሁ አላለም። እዚህ ሱዳን ሊሄድ ሀሳብ የለውም። ዝም ብሎ ግን በሰው ሀገር ደርሼ ልመጣ ብሎ ወጣ ብሎ ሄዶ በወልቃይት መሰለኝ ደብቋችሁ ነው? ዝም ብሎ ነው፣ አላሰበውም። ዝም ብሎ ነው። አሁን ይመጣል ስንል ቀረ። ወሬ ጠፋ። ጭንቀት መጣ አለ እናት አባትማ እንደው ምን ገባ እንዴት እንደምን ሆነ ብለው ብዙ እዚህ መሃል ሰው ይሄዳል። እዚህ እሱን አጣነ፣ ተጨነቅን። አሁን ምን ሀሳብ መጣኝ። እንደው በጣም አሰብኩ። እንዴት ነው ምን ሆነ? አሁን እነዚህ ሽማግሌዎች ሲሞቱ ቀባሪ የላቸው አማራ ጋር ቀርተው እንዴት ነው ምናረግ? እንደው ተቸገርኩ። አሁን ሙገራ አለው አይደል? ልጁ ጎንደር ዙሪያ አለ። ትልቁ ልጅ እልል ያዕቆብ ይባላል። አሁን እሱን እንሂድና ለሱ እንንገረው። አሁን የወንድሙን መሄድ ያልሰማ ሆኖ ነው አለ መስሎ። አሁን እሱ የሚኖሩበት አካባቢ ርቀቱ ምን ያህል ነው? ርቀቱ ጎንደር እንትን የአንድ ቀን ጉዞ የሶስት ቀን ነው እንጂ የሶስት ቀን ነው። አሁን ጋሞ አለ፣ አጀሬ አለ፣ እዛ ወዲያ ዳዋት፣ እዛ ወዲያ ጎንደር በእግር አይደለ? መኪና የለም እኮ በእግር ነው። የሶስት ቀን ነው። አሁን እንዲያ ብለን ሌሊትም ቀንም ማለት ነው። 3 ቀን ከሆነ ቀን ብቻ ነው ምንሄድ። አሁን እንዲያ ብለን እሱን ሄደን እንገረውና ይመጣል እንዲረዳን ለእናቱ
እናቲቱ ቁማት ሄድም አትወጣም በጣም እሷ ነው ሀሳባችን እና እሱን እንንገረው ና እንሂድ እለዋለሁ። የሚታየን ቀሱን እንሂድ ስለው አይ ኧረ እንዲያው አይሆንልኝ ብሎ ሲያበቃ ከዚያ መሃል ምን ጥሪ መጣ። አዴት ይባላል ቆላ አገር ነው። አሁን እዛ ተስካር አለ። ከተስካሩ ተጠርቷል። ከዚያ የሚሄድ ነው። በዚያው አብረን ሊቀ ካህን አዎ በዚያው አድርገን ነው ምንሄድ። መንገዱ እሱ ነው። እንዲያው ጥሩ ማካሄጃ እናገኛለን ሰው ብለን አብሬው መጣሁ። መጣነ ድንቅ ብሎያል። በፊት ሳማክረው ድንቅ አለኝ። አሁን እዛ ተስካራ አድሮ በነገታውስ ኧረ አልሄድም ልጄ ልመለስ ነኝ ቤቴን ይለኛል። ኧረ አንተ ምን ተባብለን ነው? ኧረ ተው እንሂድ። እንግዲያስ እኔ አልቀርም አልኩት። እኔ አልቀርም። ይኸው እነዚህ በንከር አንስተው የመጡ ሰዎች ዘመዶቻችን ጭምርት ናቸው። አሁን ከዚያ መጡ። ተስካሩ የመጡበት ደግሞ የነሱ ነው። ማይቀሩ ስለሆኑ መጡ። ኧረ ተመስገን ሰው አገኘሁማ ምን ብዬ እቀራለሁ? እኔ በል እኔም አልቀርም እሄድ ነኝ። እጄ ልጅህን ይዤው እመጣለሁ። አሁን ስነግረው ደንግጦ ነው የሚመጣ። የወንድሙን መሄድ ያልሰማ ሆኖ ነው። ሌላ ማን አላችሁ ብሎ ነው እንግዲህ ብዬ ስለው አሁን አይ አዘነ። ጠፍተሽ ትቀሪብኝ ነው አንቺ እንጂ እውነት ልትመጭ ነው እዚያ ደርሰሽ አለኝ። እንዲያ ላይ እጄ የስንት ዓመት አዛውንት ነበሩ ያኔ? እድሜያቸው ምን ያህል ይሆን? ስንት እንግዲህ ይሆናል? ጊዜ እንዲያው እንጃ እኔ እድሜያቸው እንጂ አዎ እድሜው ቄሱ እንዲያው እንግዲህ ስንሄድ 71 ነው የነበረው። ግን ልንመጣ ስንልም ቢሆን ለቆጠረው አላስተካክለውም እንጂ አርጅቷል እኮ አላማ። አሁን ተነስቼ እኔ እሄዳለሁ። ሂጄ ልጅጌው ደረስኩ። እነዚያ ሰዎች ወስደው አደረሱ። የኛ ናቸው። ወስደው አደረሱኝ። ደነገጠ ሲያይ ምን አመጣት ብሎ ደነገጠ። አንቺ ምን ጣለሽ በዚህ? አንቺ ማን አመጣሽ? እንዴት ብለሽ አለኝ። ንሱ አይሄድም እዛ አገር ሩቅ ስለሆነ በእግሩ የሚሄድ ሰው የለም ጠገዴ። አሁን ደነገጠ። እንዲያው ታስረዳኝ ነው የመጣሽ ብሎ እናቲቱን ፈርቷታል። አሁን እንዲያው በደህናሽ? ደህና ነኝ። አንተስ ምን ሆነህ ነው የጠፋህ? አንተ ጠፋህ የመጣሁ እንዴት ነው? እንዲያው ወንድምህ የለም ሂዷል ሲባል አልሰማህንም አልኩ። ሰምቻለሁ አለኝ። ታዲያ ዝም ያልከው በሱ ነው የሚያለቅሱ ያለ እናት አባት። በዚያ ደግሞ አገሩ ይጓዛል ይሄዳል ወደ ሱዳን። ብቻቸውን ሆነው እያስጨነቁ ነው ያስጨነቁን። በዚህ ነው የመጣሁ ልወስድህ ነው የመጣሁ። እሱ ደከመኝ ብሎ ተመልሷል ቤቱን። እኔ ግን አልቀርም ብዬ መጥቻለሁ አልኩት። እድሜው ስንት ይሆናል እሱ? እኔ እሱም እኔ 26 ዓመቴ ነው ወጣት ገና። አዎ እሱስ? እሱ ልጅየው ትልቅ ነው፣ የሁሎች ትልቅ ነው። እኔ እንጃ እኔ አላውቀውም። ገደለ። እሺ ትልቅ ነው እንግዲህ መካከለኛ ሰው ነው እኮ። አሁን እንዲያ ብዬ ስነግረው መቼም አላመነኝ። ማድሬስ ማልደም ነግረው ያለው ነው የመሰለው። ታስረዳኝ ነው ብሎ አልተማመነኝ። አሁን ሰላም ሆነ፣ ተጣራ ነገሩ፣ ተረጋጋ። እዛ ወዲያማ የሚታይ እንዳለውማ ጠፍቼ ልቀር ሆነ። ማን ይመልሰኝ? እዛ ደማ ምን ይሆናል? ተሸክማ የወሰደች በቅሎ የለችም? አዎ እናመጣው እኮ ነው። አሁን እዚያ ምን አለ ምሽቲቱ ተጣላሽ ባልና ምሽቱ ልጆቹም ተጣሉት። ለምን እንዳይሄድ አይሄድም። ምን ያደርግ ነው የሚሄድ? አትሄድም አሉትኝ። አሁን እንዲያ ሲሉ ኋላስ ወደ ደጅ ወጣ ስልስ ምን ስትል ሰማኋት። ኧረ ቀድሞ አባቱና ወንድሙ እየመጡ ሲወስዱት ነበር፣ ደግሞ ዛሬ ሴቲቱ መጣች ስትል ሰማኋት። ኧረ በጉዲ እኔ ደግሞ ጠባያቸውን አላውቅም። ዳርና ዳር የምንኖር ሰዎች አሁን ምን ትዝ ላይ ያለካ ይሄን ያሉበት ምክንያት ከዛ በፊት 6 ዓመት የቆየ ነገር ነው። 6 ዓመት ሆኖ አለ ልጁን ሊድር ቀን ቆርጧል። የዛን ጊዜ መሃሉ ለካ እናቴ ልጠይቅ ብሎ አብሮህ እነሱ ጋር ሄዷል። ወንድሙና አባትየው መጥተው በዚያ ባንቦበር በስግዱ ኑረው ሲመለሱ እሱን አይተዋል። በዚያው አናግረዋል። ኧረ አብሬያችሁ ልምጣ ሽማግሌቱን ላያት ብሎ አብሮ መጥቷል። በድንገት ወጣ ብሎ ቅሪት። አሁን ይሄ ልጅም ቀኑ ተቆርጦ እየተጠበቀ ሳይመለስ ቀረ።
ሳይመለስ ቀረ። ምንድነው ያልተመለሰበት? እህቲቱ ታማ ቆየች። እናቲቱም ድንጉይና እህቲቱ ደግሞ ታማ ትንሽ እህቱ ታማ እዛ ስትታመም እንዲህ እያየሁ እንዴት እየሄደ እስቲ ይሻላት ይጠብቃል። እንዲያውም ትድናለች አልተባለች። ስንት መከራ አይተናል። እሷ አሁን ቆላ ቦታ ነው የነበረች። እዚያ ተለያይታ አይደለ ባሏ ጋር አሁን ልናመጣት ታመመሽ እደን ሁለቱ እያዘሉ በበቅሎ እያረጉ ምን ወደ ቤት ያደረሷት እናት አባቷ ቤት። አሁን እዚያ የባሳት ሄደ ታመመሽ፣ በጣም ተጠናሽ። አሁን እኔ ላስታም ሂጅ ቤቷ የባሳት ሲሄድ አመጧት፣ ይዘዋት መጡ ወንድሞቿ። እኔ ደግሞ ልጇን አዝጌ 3 ዓመት ልጅ ነበረ። ያንን አዝጌውን በመርገሙኝ አዝጌ ሳምንት ቆይቼ እሷ እንዲያ ብለን ጠቅለን ይዘን ሄድን። ከዚያ አስታመን 5 ወር ነው የታመመሽ። ከዚያ ዛሬ ሄድ ነገ ሄድ እያለ እያሰበ እሱ ይህን ያስቀረው። አሁን የዛን ጊዜ ደህና ብትሆን ያው እንትን ይላል። ምንድነው ያስቀረ ጨምሮ ውሃ ሙላቱ ወንዙ ደግሞ 12 ወንዝ ነው የምንሻገር። 12 ወንዝ ሳይሆን 12 ጊዜ ነው። አዎ አንዱን ወንዝ ጀምስ በመሆኑ አዎ እዚያው ቁልምም ነው እኮ 12 አንዱ ወንዝ 9 ጊዜ ነው የምንሻገረው። አንዱን ደግሞ 3 ጊዜ ጠረኳና እንሰሳ ይባላል። ግን ወንዙ ረጅም በመሆኑ ነው። አዎ አንድ ወንዝ ነው። አንዱ ወንዝ 9 ጊዜ ተመልሶ እዚያው የምንሻገረው። አንዱ ወንዝ ገና ጠረኳ የሚባለው 3 ጊዜ ነው የምንሻገር። አሁን እዚያ ወንዝ ሞላ። የተሰትዮም እንደታመመሽ ከረመች። የተከዜ ወንዝ ነው ለተገደ ወልቃይት ነው እንጂ እንትን አጅሬ ወደዛ። አሁን እዚያ እነሱ ይህን ሁላ አያውቁም አይሰሙም። ምን እንዲህ ብሎ የከረመ እዚያ ሴት አግብቶ ነው እንጂ ምን ልጅ ድርቀን ቆርጦ ሄዶ የጠፋ ምንድነው እያሉ ያብዳሉ። በዚህ አሁን እሱን ችግር አያውቁም። እሱም ያላሰበው እንዲያ ብሎ ለለት ቢመለስ ያሰበው እንዲያ ብሎ እንቅፋት መቼም የወጣ ሰው እንቅፋት አያጣውም። እንዲያ ብሎ ቀረ። አሁን 4 ወር ታማ ልትሞት ነው። ዛሬን ነገ ነው እንጂ ትድናለሽ አልተባለሽም። ቀብሬ እሄዳለሁ ቆይቼ እንዴት ስታውን በማለት ቢያይ ያው ውሃ ሞላ፣ ወንዝ ሞላ። ይህ ሲሉት ይሄ እንቅፋቱ በዛ። ከዛ በኋላ እሱ 5ኛ ወሯ ሲሆን እሷም ደህና ሆነች። ክረምቱም አለቀ። እዚያ ወዲያ ወስደው አደረሱት ቤቱ። የዛን ጊዜ ተጣሉት። ሄዶ ጠፍቶ የከረመ ብለው ተጣሉት። አሁን ያንን ያወሱት። አሁን የስመጣ ደግሞ እሷን ትወስዶ መጣች የተባልኩ ያንን ሌላ ችግር ልታመጣብን። አዎ ያንን ደግሞ ሁሉ የእሱ ናቸው። እነዚያም ልጁም እህቱም ወንድሙ እናት አባቱም የእሱ ናቸው። ተጨንቆ ተቸግሮ ነው እንጂ እውነት ተመችቶት ሴት ሊያገባ አልሄደም። እዚያ ግን እሱም ብዙ እንትን ያሉት ምስ ብሎ ነበር። እዚያ ያን አልፏል ብንል የአሁኑ ባስ። አሁን ደግሞ አረብቻችን ሆነ። ሌላ ሰው የለም አማራጭ ምን ይምጣ። እሱ ያንኛው የለ አብሮ የሚኖረው ደግሞ ይሄ እንደ ክፉ ጊዜ የማይረዳን ለምን እንለምነው ብለን እኔ ደህና አይደል። እዚህም በጓሮ ተነሳ እንኳን ልሰነብት እዚያ ቤት እንደ ብሎ ሲጣሉ ተነስቼ አንዲት ደግሞ የወንድሙ ልጅ አለች ጎዳዳ አብርሃም የምትባል እሷን ይማረው እሷ ሂጅ ያው ማላውቃትም ቀድሞ አሁን ቅርብ ጊዜ ተዋውቄ ሳይሆን ተነስቼ እሷ ሄድኩኝ። እሷ ሰነበትኩ። እንዲያው እስቲ ይለፍላቸው ተጣልተው ሲበርዱ ምን እንደሚመክሩ እዛ ቆይቼ ልመለስ ነው። ቅርብ ነው። አሁን እዚያ የተሰትዮም ትለያለሽ ፋሲካ እኮ በእኛ ተገድፏ ላይ በእናንተ ገና ነው ገድፋችኋል ትለያለሽ። ኧረ ገና አይደል በማዚያ አይደል መቼ ሆነ? ኧረ ገና ነው አልኩ። ቁጥሩን አውቀዋለሁ። አሁን መጋቢት ነው ግማሹ ላይ ውለው ያለ እነሱ። አጎይ እንግዲህ እኔ ሰው ሀገር ብቻ እንዴት ልሆን? በእኛ ገና እኮ ነው በዛ አልኩኝ። አሁን ያች ቀን ስትደርስ ሳረሳ
ለእኔ ብቻ እሷ መኪና የተፈጨ ዱቄት አምጥታ በብረት ምጣዲቱ እየጋገረች እንጀራም ጎጎ እንዳይነካ በዛች በምጣዷ እየጋገረች ታበላይ ሰነበተች። ግን እንዴት የተለያየ ቀን ሊሆን ይችላል? እንዲ አንድ ዘመን እንዲያው ሆኖ ነበር እንጃ እኔ አ? እንግዲህ አንዳንዱ ቄስ በሌለው ሀገር ያደረጉ ይሆናል። ምናልባት ይሄ ሊሆን ይችላል። አለማወቅ አዎ እንግዲህ በትክክል መራቸው የሃይማኖት መሪ ባለመኖሩ እንደዚያ ይሆናል። አሁን ከዛ መሀል ይችን ቀን አስጨረሰች። 7 ቀን ያችን ገጣ በልቻ በቃው። አሁን በሌላ ቀን ብሰማስ ሰዎች ሲያወሩ ወሬ ሰምተዋል። አሁንም አማማ አሁን ትዝ ያለኝ ነገር ልንገርዎት። እርሶም ያወሩኝ የድሮ ነው የድሮ። አዎ እኔ ደግሞ አሁን እንደዚህ መነሻውን አሁን ደግሞ ይህን ሲያወሩ የቂጣው ነገር የፋሲካው ነገር እዚህ አካባቢ እዚህ እስራኤል ሀገር ቀኑን የተለመደው ቀን ትተው አስቀድመው ቂጣ እንበላል ምናምን የሚሉት ሰዎች መፈጠራቸው ትዝ አለኝ። አዎ ግን ይታወቃል። አሁን እዚያ ምን ሲባል ሰማሁ ታበቃሁ በኋላ አደርገድፌ አሁን አረ በአንዱ ሀገርማ በእንትን ሰንበት ቄስ ምናሴ ጠገዴ ቄስ ያዕቆብ አንድ ቀን ነው የቆረበው አሉ የሚባል ወሬ ሰማሁ። ምናሴ ዘምሩ? አዎ አሁን እስቲ የትና የት ሀገር ይኸው አሁን እነሱ በአንድ ቀን ነው የቆረቡ በሚያዝያ ብለው ሲሉ አረ ለካ አልረሳሁም ደህና ነኝ እኔም ሰው ቤቱኜ ነው እንጂ ብዬ ደስ አለኝ ይህን ስሰማ። እና ከዛም በኋላ ግን እጀ እንዴት ምን መከርክ? እንዴት ነው መቼ ነው ምን ሄድ አልኩኝ። አረ ሽማግሌ መጣ የሚያስቀር ለስልስልስ ብለው ተጣሉ። አንተ እንዲያሉትማ ጠፍቼ ልቀር ነው የለካ እውነቱ ነው እያልኩ አሁን ቀረ ሳይሄድ። እዚያ ቅርብ ቦታ አለ በንከር የሚባል ደግሞ አንዲት አክስት አለሽ እሷል እንዲህ እየተጣሉ እነሱ አልቀመጥም ብዬ ከዛችው ሰደይ ብልማ አይሄድም እዛ ያደረስ አልፎ ነው የሚሄደው ጠገዴ ብለው አንሰድም አሉ። ሽማግሌም ቀመንበር መጣ። ያው ብቻችን ቀረንና እንሄድ ከማለት ፈንታ በቃ አዎ ቤተሰቡ እኮ ነው እንደሚያደርጉት። ስማ ሁለት ልብ ሆኗል ተጨንቆ ለዕለቱ ተናደደ ተበሳጨ። ግን ተቸንፎ ቀረዋል። እንደዚህ የሚሉኝ ምንድን ነው ብሎ እንድን ኑሯቸዋል መሰለያ በወርት ገንዘብ የሚሰጥ ኑሯል። አሁን ያን ይዞ እንዳይሄድ ተባለ። ቢሆንም ሊሄድም አይፈልጉም። ያም ተወሳ እንዲያ ብሎ ቀረ። ኋላ በዋስ ወደዚህ ወደ ቅርቡ ልጅጌው ይውሰዳት ዛዲያ እሱ ታሰደዱት ልጅ ይውሰዳት። ልጅጌው የኔ ጓደኛ አለ ትልቅ ነው እሱ ይውሰዳት ዛዲያ ሸኝቷት ይምጣ እዚህ ቅርቡ ብለው ቢሉት እልም አለ ወጥቶ ስመናጤ ነው። አሁን እሱን በዋሳ አድርገው ወደ በንከር አድርሶ ተመለሰ። እዚያ ወዲያ ምን ደረሰች ብሎ የጠየቀ የለም። እንዳሉት ጠፍቼ ባጅሁ 4 ወር ቆይቼ ያኔ አባቶ የት ነው ያሉት? እዚያ ጠገዴ እሚታየ አሁን 4 ወር ቆይቼ እዚያ በንከር ሻላይን እየሰራሁ እንዴት ብዬ ልሂድ ብቻዬን ቀድሞ ሰው አግኝቼ ነው የመጣው። ያኔ ልጅ አልወለዱም ወይስ አለመውለድ ያደል ያገለገልኩ እንግዲህ ልጅ ገርመ እንዴት ነበር የመጀመሪያ ልጅ ገና ዘገዩ አልተወለደችም። እሷ በ76 አይደለች ተወለደች። እዛ በፊት ስንት ዘመን አለ 10 ዓመት ልጅ ይደርስ ነበር። እሷ በፊት የ10 ዓመት ልጅ በልኩ አልፏል። እንጂችማ ዘገዩ የተባለች ለምን ነው? አሁንማ ተነሳሁና አይ እንግዲህ ዘው ያው 3 ማገኝ ድረስ እዚህ እየሰራሁ ሻላይን ቆያለሁ እንጂ ሁላ ዘመን ልቤ ቆሞ ነገ ዛሬ ለሄድ ብል መንገር መሄድ ነው ብዬ እነዚያ ሙቦች ናቸው። አረ ኑሪ ሀገርሽ ነው እንኳን ወገንሽ ተዘነቅሽ ዝም በይ። አሁን በጋው ሲወጣ ቤት ምን ሰራልሽ እንዲህ ነው ይሉኛል። ሀገሩ ህዝብ ያካባቢው ዘመዴ ነው ጨርሳው እንዴ ራራ እንዲያትበሉ በድንገት ወጥቼ እንዲያው እንዲያስሉ በግድ እንዳልጠፋባቸው። አዎ አሁን እንዲያ እያልኩ ልቤ ወዲያ ነው። አንድ ጊዜው ተለያይቶ የማያውቅ ሰው ምቼ እሱም እያለቀሰ ነው የሸኘኝ። ልጄ ጠፋች እንግዲህ አትመጣም እያለ ከዛ በኋላማ ሻላይን እየሰራ 4 ወር ቆየሁኝ። ያልታሰበ ወሳጅ ስላጣሁ ያንን ፈረንካይን ምንም ይዤ ልብሴን ቀያይሬ ለብሼ ኋላስ ክረምቱ ሲገባ ጋፍኛስ በሐምሌ
ሐምሌ ማርያም መጡ። እዚያው ተነስተው ጎረቤቶቻችን ጠገዴ ጉዞ አዎ ከች ገበያ የሚያደርጉት ወደ ዳባት የሚመጡ አሉ። ይመጣሉ። ኧረ እንዴት ብላችሁ መጣችሁ? ወንዝ ሙላት አይደለም ዛሬ አልኩ። ክረምት ዋናው ነው፣ ግን ዝናብ በራ ሰንብቷል። እንዴት ብላችሁ ተሻገራችሁት? ያወላ ወንዝ ደህና ነው፣ ዝናብ የለው፣ ብራ ነው የሰነበተ፣ ጥሩ ነው የመጣ ነው ይሉኛል። እንዲያ ሲለኝማስ ኧረ እንዲያ ወርዶልኝ እንዲያ አሳልሞኛል ደግሞ ህልም ኧረ እንዲያው እንደሆቸ እንዲያው እንዳትረሱ ንገሩኝ በምትነሱ ቀን ምመጣኔ ሀገሬን ብዬስን ድንቅ ብለው እንዲህ ያልታሰበች እንዴት ያለሽ ቀን ፀሐይ ብራ ዝም ተነስቸር በዚህማ ለምን ነው የምትሄጂ ዛሬ በክረምቱ? ኧረ ተይ ቢሸመግሉ ቢሉ አረቅ ጋራ ወርዶልኝ መስገን በየተነስቸ ሄድኩኝ። ብሄድ እንዲያው በሰማይ ዱብ ያልኩ ነው የመሰል። ዛሬ አንቺን ትመጫለሽ ብሎ ማን አስቦ ዛሬ እንዲያው ሐሳብሽ ለካ በእኔ ነው እንዲህ ብለሽ እንዲያው ቁም ነገርሽማ እኮ አሁንማ እየተረዳሁ አሁን ዛሬ ማን በዚህ ክረምት ትመጫለሽ ብሎ ደስታ ሞተ። መረቀ። አሁን እንግዲህ ያሰብኩት ባይሳካም ሞካከርኩ። እሱ ባይመጣም ያው እንግዲህ እኔም አልጠፋሁም ብዬ መጣሁ። ኋላ ደግሞ ምን ሐሳብ መጣልኝ ደግሞ እንደ 2 ወር የሚሆን ቆየሁና በል እንግዲህ አሁን የኔው መንገድ ያሁኑ አልተሳካም። እንግዲህ እንዲህ እናድርግ አልኩት። እንዴት ና እንሂድ፣ አንተ ሂድና ከዚያ ትቆያለህ፣ እንውሰድ፣ ደህና ድል ይሄዳል፣ ደህና ነው እሱ ይሆንለታል። እንሂድና አንተ ስትሄድ ተከብዶ ይመጣል፣ አንተ ስትለምነው ወይም ልጁን ይሰጣል ወይም እሱ መቼም አንዳቸው ይረዱናል። ዛሬ አንተ እዚያ ስትቆይ ነው፣ አንተ እዚያ ተቀመጥ። እዚያ ማለት ከቤቱ ልጁ የምንሄደው ሀገር ከዚያ አንተ ወደፊት ቆይ ቁጭ በልና እነሱ መጥተው ይርዱን፣ እኛ እንመላለሳለን። የምትሄዱበት ሀገር ምን ይባላል? ወደ ገራ ወደ አይባ ነው ምንሄድ። ታዲያ ጠገዴ አንስተን ለመልቀቅ ነው ያሰብን። አሁን ተመልሶ እኛ ጋር ሆኖ እሱ ይረዳናል፣ አንተ ግን እዚያ እነሱ ቆይ ብለን መከርኩኝ እና እንዲያስለው ድንቅ ብሎ ተነስቶ አብረን መጣን። ደግሞ አንድ ሽማግሌ ነበር አብሮ አካሄድ መንገድ፣ ከዛ አብረን መጣን። እህቴ ጋር ሆነን መጥተን አስቀመጥነው እሱ። አሁን የዛን ጊዜ መቼም ብትንትን ነው ቤትም በጣም ታምሰዋል። አሁን እዚያ ምን እላለሁ አሁን ያች የወንድሙ ልጅ አለች በፊት ፋሲካ ያገደፈች እሷ ይቆያል። የነሱ ቤትማ የለም፣ ተለያይተው ብትንትን ብለዋል። ልጆች ሁሉ ሂደዋል፣ አልቆዩንም። አሁን እሷ ግን ትጠብቀዋለች ደርሰን እስከምንመጣ ብለን፣ እሷ በጣም ያሳድጓታል፣ ይዋደዳሉ። አሁን የወንድሙ ልጅ ናት። አሁን ከዚያ ይዛው ቆየሽ። እነሷ ልክ 3 ሳምንት ይሆናል የቆየን። ሄደን ምናምን አጣርተን ሽጠን እስከምንመጣ ይዛው ቆየሽ። አሁን ይቸገራል። በዚያ ሲወጣ በዚያ ሲሄድ አጎይ የሰውዬ ምን ሊሄድ ነው ተጨንቋል፣ አስባ እንዴት እያለች ወጥታ ገብታ ማየት መፈለግ እሱን ጠብቅ። መንገዱ መናጤ ነው፣ በዚያ እንዴት ብለው ሊመጡ ነው? ምነው ባልቀረሁ፣ ምነው ሂጄ በሆን ብሎ አይደለ እንደ ብሎማ ስጨነቅ ቆየ። እግዚአብሔር ይስጣት። ያሰቡት ትቶ ያላሰቡት ነው የሆነ። እሷ ስትጠብቀው ቆየሽና እሱም ያው ጎረቤት ሁላ እንዲያው አየና አንተ ይህች ሴትዮ ስንት ጊዜ ነው የተመላለሰች? አንተ አትረዳቸውም? እሷ እኮ የልጅ ልጅ ናት። እንዴት ሀሳብህ አይደለም ይሄ? አሁን ደግሞ አባትክን እንኳን አመጧቸው እዚህ ቆዩ፣ ጥሩ መጥተዋል፣ እዚህ ቆዩ። አንተ ሂድና አብረህ እርዳቸው። እናትክን እህቶችን በአንድ ላይ ሴቶች ሆነን እኮ ነው ሁላችን ብለው ይሉታል። ደህና ተነስቶ ሄድነ ይዘን ያውን በቅሎ ሰሪደን ከዋጉነን ጭነን ስንመጣ ያ መንገድ መቼም ፈርተናል። ለእሷ እንዴት ብላ ነው አጎ እዚህ ላይ መንገዱ አሁን በዚህ እንዴት ብላ ነው አሁን በዚህ እንላለን። አሁን ያንን መንገድ ስንጀምረው የመንገዱ ክፋት አሁን ቀና ያለ አቀበት ከሆነ
ከዛ እንዲህ ግልብጥ አድርጎ እንዳይጠላት ምን መላት አየኝ። ነጠላዬን ወፍራም ነው እንዲህ አድርጌ ገምጄ በዚህ በጫንቃዋ እዚህ በቀዳማው አስረዋለሁ። እንደገና ደግሞ ቁልቁለቱ ደግሞ እንዲህ እንደትደፋ እንዳትል ደግሞ በዚህ እንዴት ብሎ እንደታየኝ ሀገር ምድር ስለሆነች ነው መሰል ድግፍ አድርጎ ይዛታል። እንዴት ተሰቅሎ የሚይዝ ሰው ማጠፋ እንዳለ ወንድ ዱር ጠፋ ብለው የለም ቅድም። አዎ አሁን ሱነቴን አይደለም ሁሉን አለ። አሁን ያን ዱር እንዲህ ዘመም ያለው የዛፉ ያን እንዳይዛት ራሷ እንዲህ ቀርቀጣስኩ ዛፋማ ምን እንዲህ ብሎ ዘቃቅሎ እንዲህ እያረ እንሄዳለን። አሁን እዛ ደግሞ መንገዱ ደግሞ ድንጉርጉር ያልተመቸ አይደለ። ድንጋዩን ደግሞ ፈንቅል እያረኩ እንዳያነቅፈው ፈረሱን አትችልም ሲወዘውዛት ተፈጥሮ ከባድ ነው። አዎ እና ስለማውቃት አብሬ ስለኖርኩ እንኳን ሌላ ስናዝላት እኮስ እኔን አንቺ ነው የምትመጪ ነው ያለች። አሁን ቢመኮራት ወይ እያለች ጎረብጣታል እሪ ትላለች። አሁን እኔ ሳዝላት ደህና እኔ ጥሩ ነው የሚይዝሽ አልኳት። አይ ልጄ ገደልኩሽ አንቺማ ጥሩኛ ነው የምትይዥኝ ትለያለች። ኧረ ምንም አልደከመኝም ደህና ነኝ ምንም አልከበድሽም እያልኩኝ ብዙ መንገድ እያዘልኩ ወስጃታለሁ። አሁን ያውላ የ3 ቀን መንገድ ነው። በ5 ቀን የገባን እሷን ብለን እንዳትጎዳ ግብኛ እንትን እንዳትላሳርፈን በፀሐይ ሳይሆን በምሽት በጠለስ ሲል ወይም በማልዳው እያልን 5 ቀን ፈጀብን። እዚያ እንዲያ ብለን ደረስን። ዳባት የሚባለው ደረስን። መኪናት አለው ሀገር ከዛ ደርሰን ቁጭ ብለን እርፈት አድርገን አሁን እንትን ላይ ያለች አክስቴ እናቴ ትንሽ እህቷ ውሳኔ ማረው አሁን እኮ ማን አስቦት ነበር ይሄን አለች። አሁን ይሄ ይሆናል ብሎ እንዲያው ማን አልሞት አሁን ወንድ ብትሆኝ እኮ እዚህ ላይ ተፈክሬ ነበርሽ አለች። እንዲሁ አነጋገሯ እንዴት ብላ ግርም አለኝ። አሁን ምነው ሁላችንም ይሆናል ብለን አናስብም? እንዴት ብለን ነው እንዴት ብለን ነው? ቀድሞ ሰው ነው የወሰደን። ገና ከገናው ፍርሃቱ ጭንቀቱ በጣም ይታይ። ጭንቀቱ እንዴት ብለን ነው አሁን እሷን ምን ወስድ ለእሷ ብቻ የተጨነቅነ እንዲያ እያልን ኋላንም እንጌድ አለቀ። ደስታ ምን አይ ልጄ በእሷ ላይ ነው በእሷ ጥንክርና ነው ይሁን ላይ ሆነ ያሬ ባርካት ቁም ነገረኛ ይህች ሴት ወንድ እያለ ምን ጌታ የምርቃኑ ሰው ይሰማዋል ያውላ ሌላውም እንዲህ እያለ እንኳን እነሱ እንዲህ ያጌ ሁላ ክርስቲያንም ሆነ እስራኤልም ሆነ ዛሬ ሁላ ይሰማሉ። አሁን ያሉ የሚያወሱ ብዙዎች አሉ እንዲህ እያሉ የሚያደንቁ በአንቺ ላይ እዚያ በረሃት እንዲያው ጠፍተው ሊቀሩ ኑረው እኮ ነው ተውጠው ቀባሪ የላቸው። አይሰራሽ ስራ ነው የሚሉኝ ዛሬ አሁን ሰዎች ሲያገኙ የሚያውቁ ብዙዎች አሉ። አሁን ይሄ ሁሉ ጉዞ ተጉዛችሁ እስራኤል የገባችሁበት እስቲ ከዚያ ሄደን ደርጋጅ ይባላል ያው ልጅየውን ብለን አይደል የምንሄድ ያል ወደዛ። አሁን ግን እዚያ የወንድሙ ልጅ ናት እሱን ይዛ ያቆየሽን መጥተን ተጨመርን። እነሱ ሌላ ቤት የለም የልጅየው ቤት የለም። ከዚያ ተጨመረን። የልጅየው ቤትማ እኛ ገና ልናመጣቸው ስንሄድ ወደ ገዳሪ ፍደው ቤቱ እየፈረሰ አገኘ ነው የእሱ ቤት። ከሌላ ወንድሙ ልጅ ቤት ገባን። ጎዳዳ አብርሃም ትባላለች እሷ ከጎነች ሁሉንም እዚያ ሁደን ተጨምረን አሁን እዚያ 3 ሳምንት ቆይታች የሚታየም ሞተች። እዛ ያው ቀኗ ያደረሰ ነው እንዲያ ብለ ከጉና ያው ገና ቤት አልያዝን ምናል እሷ እንዴት አድርጋ እንደረዳችና አሁን እሷም ይኸው ሴት ናት። ዝም ብላ ባሏ ሞቶባት ዝም ብላ ብቻዋን ነው የምትኖር። እና ሰው መቼም የሚወድ የሚያቋጥር ይኑር ያቅሙ እንዲያርጋ ያረገሽው የማይረሳ ነገር ነው እንጂ እንደዚያ ብለን ተንገላተን ደረስነ። ያውላ የፈራ ነው እዚያ እንኳን አልቀረነ። እሱም ደግሞ እኔ ብጎተውም ብለው ብቀሰቅስም ያው ለፍቶ እንዲያውላ አብሮ ደክሞ ያው ቀበራቸው እንዳልኩት ሆነ። ማን ይቀብራቸው ነበር እሱ ባይመጣ። እሱ ከዚያ ቢሆንም ሰው ነው የሚያስፈልግ፣ ከዚህኛውም ቢሆን
ሰው ነው የሚያስበው። አይናችሁ እያየና ራሳችሁ እያያችሁ አዎ እና ሳታዩ ምን እንደበላቸው የት እንደገቡ ማን እንደነካቸው የማይታወቅ አንድ አይደለም። ራሳችሁ መቼም ምን ይሁን ለምኑ እናንተ እያላችሁ ህይወታቸው የት እንደደረሰ ምን እንደሆነ ማወቅ ራሱ ትልቅ እንትን ነው። ብቻቸው ቢቀሩ ኑሮ ምን እንደዋጣቸው። ኧረ እሱማ ሴቶች ልጆች ነን ብለን ሰው ሲሞት እኮ ወንድ ነው የሚቀብር፣ ሴትማ አይቀብር። ሰው የለም። አማራ ነዋ፣ በአማራ ሊያዙ ነው። ይሄ ነው ያሳሰበን። አሁን ሴቶች ብቻ ስለሆነ ደግሞ የዛን ጊዜ አንሄድም እያልን ደግሞ የተለያየናለን። ትዳር በአንድ ላይ ነው የምንለቅ እንጂ በሱዳን አንሄድም። ሁላችን ልባችን አንድ ሆነ። እነዚያ ትልቆችስ መቼም ትልቆች ልጅ እግሮቹ እንዲያ ብለን ተለያይተናል። አሁን የመንገዳችን በአንድ አድርገን እንግዲህ እንዲያ ብለን እዛ ተለያይተን ስንቀር እነሱን ይዘን ሳሉ ቤትማ ጥሩ አድርገን ይዘን ስንተብላቸው ነው የምንኖር እንጂ ያሰብነ ያክፉ ቀን ሲመጣ ኋላ ነው ችግሩ። ሞት ሲመጣ ማን ነው የሚቀብራቸው? አማራ ጋር ሊቀሩ ሙላ ሙልጭ ብሎ ሄዱ። ይሄ ነው ያሳሰበን እንጂ በሌላው ያው ደህና ነው የኖርነ። በጣም እንትን አይደል። ይሄ በጣም አሳስቦይ። ሱዳን ስንት ጊዜ ቆያችሁ? ሱዳን ምን ልናደርግ ምን ሄድ በሷ አንሄድም ብለን እኮ ነው ወደ ወገራ የመጣነ። እሺ ከዛስ ወዴት? ከዚያማ እንግዲህ ከወገራ አንስተንማ አዲስ አበባ መጣነ። ደግሞ በቀጥታ 7 ዓመት ቆይተናል እኮ። ከወገራ በቀጥታ ወደ አዲስ አበባ ወይስ ጎንደር ወይስ? ወደ አዲስ አበባ እንግዲህ 2 ቀን መኪና ነው የደረስነ። ከወገራ አዲስ አበባ አባል ያውን ላይ ሆነ ያን አልፎ 7 ዓመት ኑረን ነው ይሄን ደግሞ የተጀመረ የአዲስ አበባው መንገድ። ከዛ በኋላ ያው አመት ነው የሚሆን ደግሞ ቆየን አዲስ አበባ። እነሱ እኮ ኧረ ወዲያው ነው እንትን ያሉ፣ አመት አልቆዩም። ልክ በ8 ወራችን ሞቱ ወንድማማቾች ሮቤል ይስሐቅ፣ ቄስ ያዕቆብ ይስሐቅ። በአንዲት ወር ውስጥ ሞቱ። የማይገቡ ነው። ብዙ አልታመሙም። የሳምንት እንትን ናት። አዲስ አበባ ነው። አዲስ አበባ ቀርበዛችሁ ነው። ብዙ ጊዜ ታሞ አትሰቃዩም። አሁን ያው መቼ ነው የምንሄድ እያለ እየጠየቀ አሁን አምባሲው እየገባ እየጠየቀ አላ እነሱ ብዙ ወደ ኋላ ያስቀሩ እነሱ ወደፊት የመጡ አሉ፣ እኛ ጋር የተመዘገቡ። እኛ ወደ ኋላ ቀርተን ይኸው የማይገቡ ነው። እኛ ጋር እንትን ያሉት ገብተዋል እዚህ ሀገር። ቄሱም ካህኑም አዲስ አበባ ነው የሞቱት። እዛ ነው የሞቱት። እዛ በኋላ ደግሞ እሱ በሞተ 2 ሳምንት ልጅቱ ደግሞ መኪና ገደለ። አክስቴ ያው 3 ሰው ቀብረን መጣነ። መንገድ ብንመርጥም የሚቀረው እንደማንም ይቀራል። አልደረስንም፣ ሙሎቹ አልደረሱም። እዚህ ከደረሳችሁ በኋላ ያለው ህይወት እስቲ ያጫውትን። እዚህ የደረስነ ያው ወገኑ ተነጣጥለን መቀመጣችን ነው እንጂ ጥሩ ነው። እነሱም ሳይገቡ በመቅረታቸው ሳዝንቅስ ነው የኖርኩ፣ ሳዝን ነው የኖርኩ። እንዲያው ሳያዋት ሀገሪቱን ሳይገቡ እንደተመኙ ስንቱን ታሪክ እየተናገረ ስንት እንዲያው ለማየት በቅቶ በሆነ እያልኩኝ ነው ያዘንኩ እንጂ እኛማ ጸሎታቸው አገባን፣ የእነሱ ገባን። ያው እነሱ እንትን ማለት በቀር መቆርቆር እዚህ ገብተን ጥሩኛ እንዳሰብነው ሀገሪቱ መግባታችን አመስግነን ነበረ። ግን እዚህ ቢሆንም ያው መቼም ወገን ጋር ተነጣጥለን ሩቅና ሩቅ መሆናችን ደግሞ አላመሰገንኩም። እንደ ዕድሉ ነው እንግዲህ፣ ሁሉ እንደ ኑሮው ነው። አዲስ አበባ ወደ እስራኤል ልትሄዱ ነው ተብላችሁ አየር ስትሳፈሩ ለመጀመሪያ ጊዜ የተሰማሁት ስሜት ኧረ እንዲያው ምንም እየከፋኝ ነው የመጣው። እነሱ ቀርተውብን ተሞልተን አብረን ተመዝግበን እነሱ ቀሩ፣ ሞቱ። እንዲያው ምንም ሀሳቦ ያው ከቤተሰብ ከቀረው ዘመን ነው እንጂ ይሄ ነው ልብ አላለውም። ግና እንዲያ ሲሆን አሁን እኔ ኧረ
እንዲያው አሁን ሰው አይ ጥሩኛ ሳቅሳሜር እንዲህ አድርጎ አመጣን እያልኩ አላዳ ሰዎች እዛ አልቀው ምንም ደስ ማላለ እያልኩ ነው ስለ ነበርኩኝ እና መቼም እንግዲህ ሁለተኛ ልጆ ሞትን እዚህ ነው መቼም የተወለደው። ያ ሁለተኛ ልጆ አ እስራኤል አዎ እዚህ ነው የተወለደው። እዚህ ነው። አሁን ከዚያ እንዲያ ብለን አዎ መጀመሪያ ያቋረጥኩ መጣሁ። መጀመሪያ አዲስ አበባ ሳንሄድ ማለት ነው። ገና ወደ ኋላ ሊመለስ ነው። ምን ላድርግ ተጠቂቄ እኮ ነው መሀሉ እንመለስ ብለህ እሺ አሁን እንግዲህ ይህች ልጅ አንዲት አይደለሽ ይዤ የመጣሁ ዘገዩ ምላት እሷን የዛን ጊዜ እንዲያ ብለን በቃ ብለን ቤት አልያዝንም። ያው ሚታይ ሞታለሽ። የዛን ጊዜ ገና አልተደራጀንም። የዛን ጊዜ ትዳር ተብሎ መጣ። ከኛ በጋይና መጣ። የስብሐት ፈረደ የልጅ ልጅ ነው። ተፈሪ ታረቀ ይባላል። እዛ መጣ። አሁን ተጋባን። እንዲያው እምቢ እያልኩኝ ተበትነን እዚህ ሰው ቤት ምንድነው ለጥቃቱም እንዲያው ጥሩ አይደለም ሲሉ ተጋባን። እህቴም ሁለታችን በአንድ ላይ እሷ ጉልቶሽ ሄደሽ እኔ ጋይና እነ ቤት ያዝነ ተባለ። አሁን እሱ እናቱ ሟች ናት። አባቱ ቀደም ብሎ ሄዷል ወደ ሱዳን። ወንድሞቹም ሁላ ያለ ሚታው ጋር ነው። ሚታውን ነው አሳድጎተይ እሱን አለቅም ብሎ ሚታው ደግሞ አርጅቷል ያውቅም። አሁን እሱን ብሎ ነው ቀምጧል። ከዛ ስንኖር አሁን ቤት ስንይዝ ሚስቲቱ ክፉ ነሽ መቀኛ ሆነሽና የሚታው ሚስት ቤት አላስያዘሽና እሱ ሁልጊዜ እነሱ ገበሬ እነሱ ሰራተኛ ነው። ጉልበታም ነው። በጣም ነው የሚያገለግል። አሁን ዛዲያ እሷ አትወደውም። እሱ ሚታውን ስለወደደ ነው እንጂ እሷ አትወደውም። አትወደውም። አሁን በዚያ ምን ይሆናል? እንዲያው ገና መንፈቅም አልሆነና እዚያ ስቆይ ያን ቤት ብቻውን ሰራው። እኔ ብቻዬን መረኩት። አሁን እኔም ቤት ባይነኝ እንደ እሱም ደህና ነው። ያ እንደ ብዬ ገብተን እንዲያው ግማሽ ዓመት ቀምጠን እንደሆነ እንጂ እዛ ወዲያም እኔም እርጉዝ ነኝ። መውለድ ብዬ እናቴ እሄዳለሁ። እናቴ ስሄድ ያ አዝመራው ተከውኖ ገብቷል እህሉ። ዛሬ የዛን ጊዜ ወዲያው ሄድኩ እንጂ ምንም አልነካሁበትም። ተገባው አዝመራ እንስቼ መውለድ እጃለሁ። ከዚያ ብዙ ቆየሁ። ወር ቆይቼ ነው የወለድኩ። ከዛ ወዲያ ደግሞ ሴት ቀን አድርሼ 4 ወር ሞላኝ። 4 ወር ሲሞላኝ ብቅ ብለው ሳያዩ ቀሩ። ለማየት አንድ ጊዜ አይቶ ይሄዷል እሱ። ከዛ ወዲያ በገባሁ ጊዜ መጥቶ አልወሰደኝም። አሁን ለካ እኔ አላውቅም ተጣልተዋል እነሱ ጋር እዛች እንጀራ ሚታው ጋር ተጣልተዋል። እሷ የተወለዱት ሁሉ እንዲያው መቀኛ ሆኑ። ሲጣሉ ለካ መንገድ አስቧል ሊከዳ። እኔ አላውቅም። ይሄ እዛ መሃል ሄዶስ 4 ናቸው 5 የሚሆኑ ከድተው እየሄዱ ሳልተይዘው ተመልሰዋል። አሁን ያንን ወዴት እሰማለሁ? በሰው ሀገር እልቅሶ ሄጄ እንዲህ ብለው ተይዘው ተመልሰው አሁንማ ተይዘው እንዲህ ብለው እንዲህ ያለው ቦታ ተይዘው ተመለሱ ተብሎ ይሄና ሲጫወት ሰማ። አንዱም የሰው ባል ነው አንዱ ከሌ ነው ሲሉ ስሜት አሁን በሰው ሀገር ይሄን ሰምቼ እመጣለሁ። አሁን ለካማ ይሄን አጥፍቶታል ከድቶን ተባለ። ልቅሶ ሄደሽ ማለት ነው? አዎ አሁን ተመለስኩና ቤቴ አጎቴን አረ ውሰደኝ። አሁን እንግዲህ ስምም በጣም ደግሞ የለንም ነገረኛውም ሲል እሱም ሲል በጣም አልተመቸኝም። አሁን በል እንግዳስ አሁን መጥቷል ተብሎ ሳል ይህን ጊዜ ውሰደኝና ተፋትቼ ገንዘቡን ተካፍዬ እህሌን ነው የምመጣ። ከዛ ወዲያ ፈለገው ይድረስ ብዬ ይዤው እሄዳለሁ። አጎቴን አስነስቼ ሂጄ ቤቴ መግባት ትቼ ማን ቤት እገባለሁ? ተጣላቸው ሰዎች አላውቅም እኔ እነሱን ጠብ። እዚያ 2 ቀን አድሬ እሱ ተጣልቶ አይገባም እነሱ አላውቅም። ኋላ ነው የምሰማው።
በዚያ ሄድኩኝ መንደር ሄድኩኝ ሽማግሌ አመጣለሁ አፋቱኝ ብዬ ሄድኩ በዛ አመጣለሁ። ነገሩን ውስጡን አላውቅም ገና ነኝ ዝም ብዬ ነው። መጀመሪያ ልጅሽ እርጉዝ ሆነሽ ነው? ወልጄ መጥቼ ወልደሽ ወልጄ ሳይወስደኝ ቀረ። መንገድ እያሰበ ለካ ሊከዳ። አሁን በሚገዱ ደግሞ አንስማማም። ሞትሮዬን ሲያወሱብኝ አልወድም። በዚህ ብንስማማ አልሄድም። አሁን እንዲያ ስል በልና እንሂድ ብዬ እሱን ይዤ ስለሄድኩ ሽማግሌ በመንደር ሄድኩ አመጣለሁ አስታርቆ አፋቱኝ ብዬ እሱ ደግሞ አስታርቆ እያለ ደግሞ ፈርቷላ ወይ እንዲህ ብላ እኔን ተጣልታ ነው የመጣሽ ምን ላካፍላት ነው አሁን ቤቱ ተጎርጉሮ ወስደውት እህሉን በማለት አታሎ ታርቆ ሊሄድ ያመጣል ሽማግሌ። እኔ አላውቅማ። አሁን ሰው ግን ያዝንለታል፣ አገሩ ያውቅለታል። ብዙ ሊያወጉኝ ነው አለ። አሁን እዚያ ቤት ገብቼ ሴትጎይቱ የተጣላት ቤትሽማ አትገቢም ምን ሆነሽ ነው ትለኛለች። ማን መጥቶ ወስዶኝ ነው የምገባ? በገዛ እጄ መጥቼ ልገባ ቤቴ ሲሆንማ እኔም አይደለሁ ብቻዬን የምመጣ። እኔ እንደዚህ ብዬ ነው የመጣሁ እንጂ ለመለያየት ቤትም የለኝ እንግዲህ ብዬ እላታለሁ። አሁን ጥቃት መስሎኝ አሁን እንዲያ ስል እንጥላለች። ምንድነው እኔ ስወልድ መጥቶ ማይወስደኝ ብቻዬን ነው ስመጣ የነበር አለች። አይ እንግዲህ ፍቅር አልቋል። እዛ የእነሱን አላወቀሽም ብላ ነው ሊነግሩኝ ነው ኋላ። አሁንማ ለካስ ቤቱን እንዲህ አድርገው ከድቷል፣ ወጥቶ ሄዷል። እሷም መውለድ እንደሄደች ናት። እነ ጎርጉር ብለው ጎርጉረውት ቤቱን ባዶ ሆኖ አገኘው። ተመልሶ ሲመለስ ተከዳው ስፍራ ሲመለስ ቤቱን ቢያይ ባዶ። አሁን ቤቴን ጎረጎራችሁት ብሎ በሽማግሌ ይዟቸዋል። በሽማግሌ ሲይዛቸው ስማችን አጠፋው ሲሉ ሊቀጥሉ ነው ጠቡን። እዛ ወዲያ ማን ነው የሚቀመጥ? ያን እህልስ ወዴት ነው የሚገኝ? የዛን ጊዜ ክፉ ቀን ነበር። በ77 ነው የሚባል አይደል? የዛን ጊዜ ክፉ ቀን ዋናው ክፉ ቀን ተላል። ክፉ ቀን የሚባለው ድሮ ነው የሚሉት። ሎሎ የ77 ድርቁ የ77 በኢትዮጵያ አቆጣጠር ድርቅ የመንገዱ ጊዜ 77 አዎ 76 ያው ድርቅ ማለት ነው። አዎ የዛን ጊዜ ሀብታም የነበሩት በሬውን ሽጠው ማድጋ አያስገዛቸውም። እንዲያው ጉድ እንዴት ብላ ነው የምትከርምች? አሁን ይቻራስ ገና እንዲያው ያልጠነከረች ምኑን ነው የምትበላው ያለ ሰው ለእኔ አዝኗል። አሁን እነዚህ ሰዎች ኋላ ነው የሚነግሩኝ። እንዲያው 2 ቀን ስንሸማገል ውለን አቸነፉ። ስለሚያውቁለት ይናደዳሉ። አስታረቁ። ሊሄድ እኮ ነው ታረቀና በበነገታው ብናለ ሄደ እዛ ወዲያ ታርቀን ገባ ወዲያ ባይ ቤት ባዶ። ሊነግሩኝ ነው ጉዱን። አንቺማ ወታውቀሽ እንዲህ አድርገው በድለውት ዝንባት ወደ ምን ያለቀሰ የሰሩት ስራ አንቺ አታውቂም። አንቺ እሱ ጋር ነው ጠብሽ፣ እሱ ደግሞ እነሱ ጋር ነው እንዲህ አድርገው ቤቱን ጎርጉረውበት ነው ተጣልቶሽ በሽማግሌ ይዟቸው እንዲህ ብሎ አንጌውን ብሰው ጠው አንጌውን ገነኑበት። በዚያ ነው መንደር ለመንደር እያደረ እነሱ አይገባይል እኔ እነሱ ቤት ሳድር እሱ የለም ጠበኛው ነው። እንዲያ ብሎ ያንን እህልም በልተውት ቀሩ። በክፉይቱ ቀን እንዲያች ብያራሲቶ እዚያ ስከርም ጉድ እንዳለ ህዝቡ እንዴት ብላ ነው እንዲህ ሀብታም የነበረው እንዲህ ደይቶ ተርቦስ እሷ እንዲህ ብቻዋን ሄደ። በኋላ ይነግሮ ያልጉዱን ፊት አልሰማም። አሁን ማራ እንግዲህ እንዴት ታረጊ? ይሄድ ዛዲያ የዘራውን ያረሰው ትካፈያለሽ። ኋላ አትሂጂ አገርሽን ክረሚ። አሁን እነሱ ልትከርሚ አይፈልጉም። ተጅ ነው የሚፈልጉ። እሱ ተሄደ ትሄድ ነው የሚሉ ግና አትቅረቢያቸው። አሁንም ዝም ብለሽ ቤትሽ ቁጭ ብለሽ ክረሚና ኋላ እህሉ ሲደርስ ሽማግሌና ዳኛ ያካፍልሻል ይሉኛል። ደግሞ እሱን ሸምግለው ደግሞ እኔን ኋላ ደግሞ እንዲያሩ ሸምግለው አሁን እርጥ ብቻ ላይ ወዲህ ያለነዘች እንደ መርከበኛ ብቻዬን ቆልምምዬ ድንችና ጎመን ቅጠል ስበላ ከረምኩ። እህል የለም እንዲህ አይረሳም እኮ። ድንችም ጥሩ ነው። አይ አሁን ገበያ በድንች
አዎ እሱማ ሰው ሆኜማ ከረምኩ ደህና ነኝ። እንደሚፈሩኝ አልሞትኩም። እነሱ እህል እያለ ቤት የከረመ መኪና እያስፈጩ እየበሉ የመስከረም የምትደርሰው በልጋ እሷን እያመጡ ከቤት መደጉደግ እኔ እንዳይደርሰው ኋላ እንዳልጋፍ እያመጡ ከቤት መደጉደግ ሲያመጡ ክፋታቸው ክፎች ሀገር ያወቃቸው። አሁን አካፍሏት ብለዋል። ዋናው እህል ሲደርስ አካፍሏት እንጂ እንዴት እሷ እኮ ይደርሳታል ብለው ይላሉ ሽማግሎች። የሄድኩ እያመጣሁ አይደል እንዴ ይላል። አንሰጣትም፣ አናካፍላትም። ለካ ለዚህ ነው የከረመሽ፣ ለካ ሰርታለሽ አለ። እሱ ሲሄድ እሷ ለምን አልሄደሽም? ምን ታረግ ከረመሽ? እሷ አይን ግቢት ትብላ። ይጉድ ነው። ለምን እንዲያ ትላለሽ? የእሱ ልጅ እዛ ነው የደከመበትን የጉልበቱ አይደርሳትም? አሁን እነዚህ ሰዎች ይደርሳታል። ታቀሩ ወይስ ወደዚህ መጡ አብረው? የመጧሉ የሞቷሉ። ምናልባት ኧረ ይኖሩ የመጡት አባታቸው ከመጡ ያው ይህን ታሪክ እየሰሙ ሊሆን ኧረ ይችላል። የስሙት ያውቁታል። ታሪክ ስለሆነ አዎ በጣም የማይረሳ ታሪክ ነው። በጣም እንዲያው የሚሰማ ሁላም እንዲያው በጣም የዚህ እንደዚህ ያህል የደረሰውም የለ ይገርመዋል በጣም። አሁን ወደዚህ እንምጣ እንግዲህ አሁን አሁን ወደ እስራኤል የኑሮ እንምጣ። ልጁን በጣም በስርዓት ተኮትኩቶ በስነ ምግባር በግብረ ገብ ታንጾ እንዲያው ጽሁፉ የጻፈው ሳነበው በጣም ነው ደስ የሚለው። እናቴ ናት እንግዲህ እዚህ ደረጃ እያደረሰችኝ ፊደልም አማርኛ ቋንቋም፣ ምክንያቱም እዚህ ሀገር ነው የተወለደው። እስኪ ስለ ልጆ ስለ እስራኤል እሱን ደግሞ ያጫውቱን። ላመጣው እኔ እሱ ደግሞ ያው ይህን ጨርሻለሁ። እሱ አሁን ይኸው እንዲያው ብለን እዚች ሀገር እንደገባን ጽፋት አይደል የነበርን ከጽፋት 7 ወር ተቀምጠን ወደ ቅራትያ ማሳለፉን እስከ አስከሌታው እዚያ ገብተን ያው የእሱ ሳይፈታ አይደል ጥሎ መጥቶ የነበር የዛች አባት ተፋታነ። ኢየሩሳሌም ሄደን ተፋታነ። እዛ ወዲያ 1 ዓመትና 2 ዓመት ቆይቼ የዚህን አባት ተዋወቅኩ። አለም ተዋወቅኩ። ያው ትዳር አልሆነም እንጂ እሱን ወለድኩኝ። ያው 31 ዓመት ነው ሆኖት ያለ አሁን 2 ዓመት ነው 3 ዓመት ቆይቼ ነው የወለድኩት። እና ምንድን ነው ልኖር እስራኤልን እንኳን ተወለደ የሚያበኝ ነው ልበል። አዎ እኔ እንዲያው የግፉ እንዲያው እነሱ ምርቃን የተመረቀ ልጅ ሰጠ አምላክ። እንዲሁ እንደ ዛሬው ጊዜ ይሆናል ነው እንጂ ማን አስቦት እንዲህ ያለ እውቀት ያለው ልጅ ትልቅ አስተሳሰብ ያለው ልጅ ይሆናል አላልኩም። ሁሉም የሴቲቱም ቢሆን እንዲያው ብልጥ ናት። ሁሉን ነገር ችሎታ አላት። ሁሉን ታውቃለች። ሁለቱ አንድ ነው ልባቸው ሲመካከሩ፣ ሙያቸው አንድ፣ ለሰውም ሲረዱ ለራሳቸውም ሲያውቁ እንዲያ እያሉ በጣም ሰውም ያመሰግናቸዋል። የሚታይ ነገር ነው። በእነዚህ ደስ ይላል። ምንም ጥቂቶች ቢሆኑብኝም በጣም ነው የምወዳቸው። ሰውኝ የምኖር በእነሱ ነው። አሁን እነዚህ እንደሌላው እየጠፉ ቢሄዱ እንደሌላው ግም ነገር ቢለምዱ ሰውኛ አልቆምም አልቀመጥም የነበር አልችልም። አስተዳደጋቸው እስኪጠቁ እንዴት ነው ያደጉት? ከአለባበስ፣ ከአነጋገር፣ ከአመጋገብ፣ ከሁሉም ስነ ባህሪ ጀምሮ እስቲ። እንግዲህ አስተዳደግማ ይኸው ሁሉን ነገር ስለሚሰሙኝ እነግራቸዋለሁ። የሚሆነውን ጥሩ ነገር ከሆነ መመክራቸውን ይገባቸዋል፣ ይቀበሉኛል። ስለ ባህላችን፣ ስለ ሃይማኖታችን ይቀበሉኛል። እንዲያውም ያደንቃሉ። አንቺ እንደዚህ የምትይ ሌላው እኮ እንደዚህ አይለም። አንቺ እንዲያው እንዴት አድርገሽ ትምህርት አሁን በጣም እኮ ትምህርት እንዲያው ትምህርቱም እንደ ዋዛ ነው ያልሽው እንጂ ስራ ያልተማርኩም ብለሻል። ሁላውን ነገር አትረሽም እንዲያው እንዲህ ይሉኛል። አዎ እንግዲህ እኛ የዚህን አሁን ሁለመናው የምናየው ሁላ በጣም አላመሰገን ነው። ለምን አይረሳማ? ይኸኛው አይረሳም። ይህንን ይሰሙኛል፣ ይይዛሉ። እንኳን ሌላ የምግቡ ነገር ቢሆንም
ይመርጣሉ። ይህንም ባይቀርም እኛውን አብልጠው ነው የሚያደንቁት። የኛውን አመጋገብ፣ የኛውን ኩራት፣ የኛውን አከባበር ምላቸው ሁላ መቼም ይይዙታል፣ ይገባቸዋል። አሁን እንደሌላው አንቺ ምን ታውቂ፣ አንቺ ኢትዮጵያውን ይዘሽ እንደዚህ ብሎ እንትን አይሉም። ሌላው ግን እንዲያሚል ሞልቷል። አይሰሙንም እያሉ ዘዴ አይነግሯቸውም። እዚህን ይዘው አያቀበሉም። ያንን እያለ አይናገርም። ሁላውም እየረሳው ነው። እና ደግሞ ከዛ አልፎ ትላልቆች የሚያስቡትን የሃይማኖት መሪዎች አይነት አመለካከት፣ አስተሳሰብ ያለው ልጅ ሆነው እኮ ነው የተፈጠረው። መጽሐፍም ጽፏል። ይሄ ሁሉ እውቀት እንዴት ነው የእናትነት ወይም ያው አምላክ ደግሞ እሱም ራሱን ከፍቶለት በምክር ብቻ የሚሰማ የሚይዝ ሳይሆን በጣም ራሱ የሚያስበው ነው ሲነግሩት የሚሰማ። ራሳቸው ያስባሉ፣ ይጠይቃሉ። ያንን ነው የሚገባው እንደዚያ ብለው እና አሁን ለምሳሌ በሃይማኖት በኩል ዋና ዋና ነጥቦች፣ ዋና ዋና ቁም ነገር፣ ዋና ዋና ሀሳቦች ከእናቴ ተቀብያለሁ ብሎ ጽፏል በመጽሐፉ። አዎ ምን አይነት ጽፏል? በማንበቡ ላይ እኮ አዳምጬ ወይ ጉድ! እንዴት አድርገህ ታስተካክል ነው። አሁን እኮ እኔ ብቻ ሳይሆን እሱ ምን እንደታየው እንደተከፈተለት አደንቀዋለሁ በጣም እንጂ ነገር አይረሳም። ኧረ ስንቱን የሚያገኘውን በሁሉስ ቢሆን የሚመረምረው መጽሐፉ ብቻ ብዙ ያስረዳዋል። አሁንም ያሁን ለማያይ የሆነ ነው ሰው እንጂ እውነት የጠፋውን ነው አይዘውም። ይህ እንዲህ ላድርግ አይልም፣ አያስብበትም እየሆነ ነው። እነዚህ ገና ስለሚያስቡ ምላቸውንም ይሰማሉ፣ የራሳቸውም ይገባቸዋል። ስንት ዓመት ሰሩ እንደገቡ እስራኤል ሀገር እንደገቡ ለስንት ዓመት ያህል ሰሩ ስራ? እኔ አይ ስራ ሰውም አልሆንኩ። ስራ ውስጥ ምንም አልሰራሁም። ጤናዬ አስቸጋሪ ነበር። ገም ዛሬም እንዳለሁት ነኝ። ያው መፈተን መተው ነው እንጂ አልሆነልኝም፣ ስራ አልሆነልኝም። ግን እኮ የኢኮኖሚ የገንዘብ ኃይል ይጠይቃል ብዬ እኮ ነው። አዎ ልጆችን ማሳደግ ገንዘብ ይጠይቃል፣ አቅም ይጠይቃል። ከቤተክሎሜ ብቻ እየተቀበሉ ይከብዳል ብዬ ነው። ግን ደህና ነኝ እንግዲህ ብዙ እንትን የማይል አለ የማይበቃው። እኔ ግን ይበቃኛል ይበቃኛል። ቤትም ገዝተዋል አይደለ? ኦኬ ቤትም ገዝተዋል፣ ልጆችም አስተምረዋል። እንዳያያዙ ነው። እኔ እንትን ልጆች ሲጋራ ያጤሱ፣ ቁማር ይጫወቱ፣ ምን እንዲህ ያለው ነው የማይበረክትለት ገንዘብ። ብዙ ነገር አሁን እንትን አልልም። እኔ የሚያዋጣይን እኩል እኔ ማለት እችላለሁ። ባልሰራም ብላ ብጠጣ ብለብስ አንድ ነው የምልህ። ግን አምላክን አመስግኜ መንግስት ጋር ነው እንጂ በስራ ኮርቼ እንዲህ ብዬ ጤና ኑሮ ጉልበት ላይ እንዲህ አድርጌ ያለቅጥ ገንዘብ አውጥቼማ አልልም። ግን እንደዚህ ብዬ ገና የሆነው ገና አበርክቼ አሁንም ሳልሳሳ አነሰኝ ሳልል እንዲያው ሰውም እንዴት ብሎ ይበቃሻል፣ ጌታ አያያዝ የምታውቂ ሆነች ነው እንጂ አሁን ይሄ ምን አለው በእኛማ አንድ ቀን እንትን ይላሉ። እንዲያው እንዴት ብዬ ዕዳ ስከፍል አይጎልብኝ። ስንት ቤተሰብ አለኝ? 3 ነን። ብዙ ነገር የሚያጠፋ አሁን ልጁ እንትን ያለ የሆነ እንደሆን አምጣ ስጠኝ እንዲህ እያለ ብዙ ነገር ይበዘበዛል። ብዙ እንትን አለ። ብዙ እዚያ ሁላ በጣም ነው የማመሰግነው። ማህበራዊ ህይወቱ እንዴት ነው? ማህበራዊ ከቤተሰብ፣ ከጎረቤት፣ ከአካባቢው ባር ሚጽባ፣ ኸቱና፣ ሰርግ ምናምን ስንት ጣጣ አለ። እንዴት ይወጡታል? እንግዲህ ያቅሜን እጥላለሁ። ሰው አልለይም። ብዙ ደግሞ አለ ደግሞ እንደኔ የሚሆን ደግሞ እንደያልኩ እንደ ኑሮው ሰው አሁን የሁሉ ኑሮ አንድ አይደለም። እንደፈለገው
እንትን ካለ ያቅምን እንትን ካለ ሲለያይ ወይ ደግሞ እንጠረጠራል አጣሁ አነሰኝ እንዲህ አበድሩኝ የሚል የሆነ እንደሆን ይሄ ያስጠላል በጣም። ይሄ በዚህ ደህና ነኝ ምንም እንትን አልልም። ግና አሁን እኔ እንዲያ ስል ልጆች እንዲያ የምትይ ብዙ ደህናው ባለጤናው ዝም ብሎ እንትን እያለ እየማገጠ ማይሰራ ሁላ አሁን እንደዚህ ብዬ ብሎ ጥቃት አይመስለውም። አንቺ እንዲህ የምትይ ምንድነው? አይ ሀገሩን የብቻ እየመሰለኝ ይነደኛል። እንግዲህ ማልሰራው ይነዳል። አሁን እንዲህ ብዬ ልቀር እንዲያው ስሞክረው አይሆንልኝ። አሁን እንደዚያ እያለ ደግሞ ሰው እነሱም ብቸኛ ምስኪና ልጅ ሚይዝም የላት ሰውም የላት ጋም ጤናዬንም ይበድካሉ እያሉ ትተውኝ ነው። በጥብቅ ቢይዙኝማ ሞትኩም ዳንኩም እዛ ነው የሚገኝ ነበር። ግና እነሱንም አመሰግናለሁ። ያው እንደ ሀገሩ እንደ ሁኔታው አድርገው ይዘውኛል። ብዙ እንትን የሚያደርጉ ናቸው። እንኳን እኔው ቀላሉ ብዙ ወይዘሮ ህይወት ዘውዱ እንዲቆጡ እንዲናደዱ የሚያደርጋቸው ምንድን ነው የሚል ጥያቄ ቢቀርብ ምን ይላሉ? ምን ያናድድዎታል? ምን ያበሳጭቶታል ቢባሉ እስቲ ምን የሚያናድድማ የሚያናድድ እንግዲህ ጤና ያጣ የጎደለው እንደሆን ሰው ደግሞ እኩል ሆኖ እንትና እልል ያለ እንደሆን ያን ጥቂት ያናዳል እንጂ እዛ ጋር እኩል የሆነ እንዲሁ ደስ ይለዋል። ይበልጥን ይበልጥ ሲል ያን ዝቅተኛ የሆነ እንደሆነ ያን እንዲህ ያለ እንዲሁ ያናዳል። እንደዚህ ያለውን ነው ዝቅ አድርገውም የሚያዩትም ከፍ ያለውን ከፍ አድርገው ያሉ። ስለዚህ እኩልነት ለጊዜም የለም። ሁሉ አንድ ማዕደል ሁሉ አንድ ማዕደል በሁለመናው በጤናም ይሁን በሀብትም ይሁን በማናቸው ነገር ሁሉ እኩል አይደለም። ደግሞ የባሰም ደግሞ ይኖራል እና እንዲያ ብሎ ሰው ደከም ብሎ ሲታይ ወይም ብቸኛ ሆኖ ወይም ጤና አጥቶ እንደሆን ዝቅ አድርጎ ያየዋል ሰው። አሁን አንዳንዱ የምናየው አሁን ሰው የማይለው አለ። ይንቀዋል እንዲህ ይላል። ይሄን ደግሞ ያናድዳል። አዎ ይሄ ዛዲያ ያለማወቅ ነው እንጂ የእግዚአብሔር ስጦታ ስለሆነ በሁሉም ይደርሳል በሁሉም ይደርሳል። ይሄ መስቀል መናገር ነው እንጂ ሌላ ጥቅም የለውም። ዙሮ ደግሞ ያን እንዲያ ቢሆንስ በእግዚአብሔር እጅ ነን ሁላችን። ግን ይሄ ጥቂት ለየት የሚያደርግ አሁን እኮ እንዲህ ሆኜ ነው እንደዚህ እንደሱ እኩል ቢሆን እንደዚያ ሀብታም ቢሆን እንደዚያ እንኳን የሌላው መቼም እስቲ ሁሉ መንግስት ነው ይዞታል። የወገን የምሽባ ድህነት ነው አሳንሶ የሚያሳይ ወይም የትዳር ወይም እህት ወንድም የልጅ ብዛት ይሁን ላይ ያለው የሆነ እንዲሁ እኩል ነው። በቀር ብቻውን ተገኘ አንድ ብቻ ሆኖ ታየ ግን ሰውም አይቆጠርም። ዛሬው ጊዜ ያው ነው። እንደ ኢትዮጵያው ግን እንዲህ አይልም። ያዝናል ይረዳል እንጂ ድሃ አትናቅም የነበረች ኢትዮጵያ እና የዚህ ለየት ያለ ነው። እግዚአብሔርን ማመስገን ትቶ በሰው ግን የምናናቀው አግድሞ ነው። ይሄ በሁላው የሚደርስ ነገር ነው እንጂ አሁን ወይዘሮ ህይወት ዘውዱ የዛሬ 3 ዓመት 4 ዓመት እንዲህ ቢሆንልኝ እንዲህ ባይ እንዲህ ብሰማ እንዲህ ቢሰጠኝ የሚሉት ተስፋ ምኞት ካለ ምን ደግሞ ይሰጣል? እንግዲህ ልጆቼ ደህና ይሆኑ ሊርቡልኝ እነሱን ነው የምልህ። የኔው አልፏል። ልጆቼን ለቁም ነገር አብቅቶ እንግዲህ ጊዜው ቢዘገይም ለመጨረሻው ጊዜ ደስ የሚያሰኙ ይሁኑ፣ እነሱ ደስ የሚላቸው ይሁን ነው የምልህ። ይሄ ልጅ ደግሞ ትዳር የሚያገኝልኝ ይሁን። በጣም የሚያሳስበኝ እሱ ነው። አሁን በእሱ አድርጌ የማስብ እና ሌላማ እንግዲህ ምን አለ ያው ጤና ይስጥ፣ አሁንም እድሜው አይቸኩል ያቆይ ይላሉ። ጥሩ ነው እንጂ ሌላ ምኞት የለም። ይሄ ነው እና ጥሩ ነው። ሰው
በዚህ አጋጣሚ እንግዲህ ለሚከታተሉን፣ ለሚያዳምጡን፣ ለሚሰሙን ሰዎች እዚህ ላለው የኛ ህብረተሰብ ቤተ እስራኤልም ሆነ ኢትዮጵያም ያሉ በአጠቃላይ እኛን የሚያዳምጡ መልእክት በዓላትን የፋሲካን በዓል እየደረሰ እየተቃረበ ስለሆነ በዚህ አጋጣሚ ምኞተውን ሀሳቡን ቢያጠቃል። ምኞትማ እንግዲህ እኔ ምኞቴ እንዲያው እግዚአብሔር ሁሉንን ፍቅሩን ሰጥቶ አንድነትን ሰጥቶ የሰላም ኑሮ አገሪቱን ሰላም አድርጎ ደግሞ እግዚአብሔር እሱ በሱ የሚጓደድ የሚዝናና የሚፈቃቀር ይሁን ነው የምልህ። እግዚአብሔር ልብ ይስጠው ለሁሉ እንደዚህ ብሎ ይህም እኮ እኔም እንዲሆናለሁ እኔም እኮ ደርሰ ይሆናል ማለትን ይሰብበት። ስለዚህ ብዙ እንትን ስላየሁ አሁን በእኔ አቅም በዛ መንገድ እንዲያብዬ በጠገዴው መንገድ የተቸገርኩት አሁን ሰው አጥቼ ነው። ሰው ያለው ለሰው ሰው ልብሱ ነው ይባላል። ሰው አልባ ምን ይሟላል? ሰው አስፈላጊ ነው ለሁሉ ነገር። ሰው አስፈላጊ ስለሆነ ይሄ ባድ ነው የዘመድ ነው ሳይል ይሄ ድሃ ነው የሀብታም ነው ሳይል ሁሉንም ትክክል አድርጎ እግዚአብሔር የሚወደውን ነገር ቢሰራ ሰው ልብ ሰጥቶ ሁሉን ነገር አንድነት ሰጥቶ መዋደድን መፋቀር ይስጠነ ነው ብዬ ማሰብ የምገልጠው እንጂ እዚህ ሌላ ምን ያስፈልጋል? ይሄ ነው። ከማጠቃለላችን በፊት አንድ ስለ መሪዎቻችን ስለ ቄሶቻችን ካህናት የሚያስተላልፉት መልእክት ካለ አንድ፣ ሁለት በሐማሶች የታገቱ የታሰሩ የተያዙ ዓመት አልፏቸው ገና ከወላጆቻቸው ከቤተሰቦቻቸው ያልተገናኙ በስንት ስቃይ መከራ ጉድጓድ ውስጥ ታፍነው ያሉት ወገኖቻችን አሉ። ስለዚሁ ምን ይላሉ? አንዶች እናዝናለን በጣም እነሱን ማምላክ እሱ እንዲያው ጸሎታችንስ እነሱን በጣም ነው ምንጽዋት ማታ እንቅልፍ ማንተኛ እነሱን በማውሳት በእነሱ በመሰበክ እንደ ራሳችን ነው እንጂ ማንም ሰው አርገን አናይም። በጣም ነው የሚያሳዝኑና አምላክ እንዲያው እሱ እግዚአብሔር ነው ሁሉንም የሚፈርድልን። ፍርዱን እነሱ አድርጎ ደግሞ እንግዲህ በሰላም ለየቤታቸው አብቅቶ ሁላችን ደስ እንደሚለን ነው የምመኝ። አምላክ ይስማነ። ይሄ እስራኤልን የሚሰማው በጸሎት ነው ይባላል። ጸሎታችን ሰምቶ አምላክ ሁላ ብርዶ ሁላ ስቃይ የሚያስረሳ ይምጣ። እንደዚያ ነው የምለውን ያላ ጥሩ ነው። ተመልካቾቻችን ከወይዘሮ ህይወት ዘውዱ ስናደርግ የነበረው ውይይት እንደተከታተላችሁና በመልእክታቸው እንደተደሰታችሁ በመተማመን ተስፋ በማድረግ ወይዘሮ ህይወት ዘውዱም ከቅሪያት ቢያሊክ ድረስ እዚህ ድረስ መጥተው ስለ ሀሳቦ፣ ስለ ህይወቶ፣ ስለ እድገቶ፣ ስለ ጉዞ በአጠቃላይ ስላለውት ሀሳብ ስላካፈሉን እጅግ በጣም እናመሰግናለን። ሁልጊዜ እንደምንለው ወይዘሮ ህይወት እንዳሉት በሐማሶች እጅ ታግተው ያሉት ወገኖቻችን በጨለማ በጉድጓድ ታፍነው እየተሰቃዩ ያሉትን ወገኖቻችን ወይዘሮ ህይወት እንዳሉት ወደ ወላጆቻቸው፣ ወደ ቤተሰቦቻቸው፣ ወደ ህዝባቸው፣ ወደ ማህበረሰባቸው እንዲቀላቀሉ እግዚአብሔር እንዲመልሳቸው ጸሎታችን እንቀጥላለን። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። አሁንም በድጋሜ በጣም አመሰግናለሁ። በጣም ነው የማመሰግንን። እድሜና ጤና ይስጦት። እግዚአብሔር እንዲያው ከፍ ያርግልኝ። ይህ ሁላ እንትን የሚያስደስት የወጣ ለህዝቡ ይህ እንዲያው ከፍ ያርገው እንጂ ይሄ ማን ያስቦት ነበር? አሁን ይሄ በጣም የሚያስደስት ነው። ይህ የኤልአክ ብርሃን ፖድካስት ነው። ኤልአክ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በ3 ቋንቋዎች ማለትም በዕብራይስጥኛ፣
በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምፆች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከለአክብራን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት